ሐዲስ ላይ እርሳቸው ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አነ ኻተሙ ነቢይን ላ ነቢይ በዕዲ አሉ። እኔ የነቢያት መደምደሚያ ነኝ እያሉ ይናገራሉ። ያችሁ ነቢያት እስከ እርሳቸው ዘመን ድረስ ተቋጭተዋል በአላህ ከአላህ ሱብሓነሁ ወተዓላ ዘንድ። የመጀመሪያው ነቢይ አዳም ነው። ይሄን ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ተጠየቁ። አቡ ዘር አልጊፋሪ የተባለ ታላቁ ሰሓባ ጠየቃቸው። ቃለ ያ ረሱለላህ መን ሀል ካነ አደም ነቢይን ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢይን ሙከለማ። አንቱ የአላህ መልእክተኛ ሆይ አዳም ነቢይ ነበረን ሲላቸው፣ አዎ ለዚያውም አላህ ቃል በቃል ያናገረው ነቢይ ነው ብለው ተናገሩ። ያችሁ ነቢያቶች በሁለት መንገድ ናቸው። ወይ በመልአክ ያናገራቸዋል፣ ወይ ቃል በቃል የሚያናገራቸው አሉ። ለዚያውም አላህ ያናገረው ነቢይ ነው ብለው ተናገሩ። ቦታቸዋል በአጠቃላይ የመጀመሪያው እርሱ ነው። የመጨረሻው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከእርሳቸው በፊት ተልኮ የነበረው ማን ነው ከተባለ መሲሁ ነበሩ። ቦታቸዋል ይህን ልታውቁ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ለይሰ ሁናከ ረሱል በይኒ ወበይነ አልመሲሕ አሉ። በእኔና በክርስቶስ መካከል ሌላ መልእክተኛና ነቢይ የለም እያሉ ይናገራሉ። ያ ነው ከእርሳቸው በፊት ተልኮ የነበረው እርሱ ነው። እርሱም ከእኔ በኋላ የሚመጡ ነቢይ ብሎ አብስሯል። መሲሁ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ይላል። የማርያም ልጅ መሲሁ ለእስራኤል ልጆች ምን አላቸው? እኔ ለእናንተ የተላኩላቸው የአላህ መልእክተኛና ነቢይ ነኝ ካለ በኋላ ከእኔ በኋላም የሚመጣው መልእክተኛ ስሙም ሙሐመድ የተባለውን ወይም አሕመድ የተባለውን የማበስራችሁ ነኝ ብሎ ተናገረ ይላል። ይህ ነው ያ እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን የተናገርኩትን ቃል ምን ይላል? ለይሰ በይኒ ወበይነሁ ነቢይ ይላሉ። በእኔና በክርስቶስ መካከል ነቢይ የለም እያለው ይናገራሉ። ያኔ ዒሳ ይህ ነው። እንደ አጠቃላይ ወደፊት መሲሁ ይመጣሉ። በሚመጡ ጊዜ ባጭሩ እንደ አዲስ ነቢይ ሆነው ነው ወይ? ላ አይደለም። ቀሪ ዘመን አላቸው ያልኖሩት፣ አልተገደሉም፣ አልተሰቀሉም እና ያንን ዘመናቸውን ኑረው ከዚያ በኋላ ፍጻሜያቸውን ያገኛሉ እንደ ማንኛውም ሰው። ቦታቸዋል አይደል? አላህ ይህን ቃል በቃል ሲናገር ምን ይላል? በሱረቱ ኒሳ ላይ ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። የዚያኔ በሚመጣም ጊዜ መሲሁ ምድር ላይ አንድም አይሁድ ወይንም ክርስቲያን አይኖርም በትክክለኛው መንገድ የሚያምኑ ቢሆን እንጂ ይላል። የሚያምኑ ቢሆኑ እንጂ እያለ ይናገራል ማለት ነው። ቦታቸዋል አይደል? ይመጣል መሲሁ። ያችን ቆይተው ይሞታል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል ዓመት እንደሚቆይ ሁሉ ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ينزل فيكم عيسى بن مريم فيمكث 7 سنة وفي رواية أخرى 40 سنة ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ የማርያም ልጅ መሲሁ በመካከላቸው ወርዳል 7 ዓመትም ይቆያል። በሌላ ዘገባ ላይ 40 ዓመት የሚላለ